የውሸት ካባ። በሰው ፊት የምንለብሰውን የቅድስና ካባ አውልቀን ብቻችንን ስንሆን ማነን? መድረክ ላይ ቆመን ለሺዎች የሕይወት ብርሃን የምንሰብክ ነገር ግን በውስጣችን ከጨለማ ጋር የምንታገል ስንቶቻችን እንሆን? ዛሬ የምነግራችሁ ታሪክ ስለ አንድ ዝነኛ ሰባኪ ነው። በንግግሩ ድንጋይን የሚያስለቅስ፣ በሰው ዘንድ እንደ መልአክ የሚታይ ነገር ግን ከአልጋው ስር የደበቀው ምስጢር ሕይወቱን እያደቀቀው ያለ ሰው ታሪክ። የውሸት ካባ የተሰኘው ይህ ታሪክ ሁላችንንም መጋፈጥ የምንፈራውን እውነታ ፊት ለፊት ያሳየናል። ይህ ታሪክ ሕይወታችንን እንድንፈትሽ የሚረዳን እንደሚሆን ተስፋ አደርጋለሁ። እስከ መጨረሻው አብራችሁን ቆዩ። ከመጀመሪያችሁ በፊት ግን እንዲህ ያሉ አስተማሪና ሕይወት ቀያሪ ታሪኮች ለብዙዎች እንዲደርሱ ቪዲዮውን ላይክ በማድረግ ጀምሩት። ዝግጁ ከሆናችሁ ወደ ታሪኩ እንለፍ። ዲያቆን ዮናስ ስሙ ሲጠራ አዳራሹ ይሞላል። ድምፁ እንደ በገና የሚመስጥ፣ አነጋገሩ ልብን የሚሰነጥቅ ነው። መድረክ ላይ ቆሞ ስለ ንስሐ ሲሰብክ ድንጋዩ ሁሉ የሚያለቅስ ይመስላል። ሰዎች ይህ ሰው መልአክ ነው ይላሉ። ዮናስ ግን መድረክ ላይ ያለውን መብራት አጥፍቶ ወደ ቤቱ ሲገባ ሌላ ሰው ይሆናል። ቤቱ ባዶ ነው፣ ልቡም ባዶ ነው። ማንም የማያውቀው ከአልጋው ስር የደበቀው የመጠጥ ጠርሙስ አለ። ማንም የማያውቀው በጨለማ የሚሄድባቸው ቦታዎች አሉ። ዮናስ ለዓለም ብርሃን፣ ለራሱ ግን ጨለማ ነበረ። ሁለት ማንነት፣ ሁለት ዓለም፣ አንዱ እውነት፣ አንዱ ድራማ። አንድ እሁድ ጠዋት ጉባኤው ሞልቷል። ዮናስ መስቀል ይዞ ወንድሜ ንስሐ ግባ እያለ ሲጮህ ዓይኑ ከመሃል ወንበር ላይ ካለች አንዲት ሴት ጋር ተጋጨ። ጉልበቶቹ ላሉ፣ ምላሱ ተሳሰረ። ሳባ ከ5 ዓመት በፊት ዮናስ ገና በኃጢአት ዓለም እያለ አብራው የነበረች ሴት፣ በእርሱ ምክንያት ሕይወቷ የተበላሸ፣ በእርሱ ምክንያት ወደ ገደል የገባች ሴት። ሳባ ዓይን ዓይኑን ታየዋለች። በእይታዋ ውስጥ ጥላቻ የለም፣ ንቀትም የለም፣ ብቻ ጥልቅ የሆነ ሐዘን ይታያል። ዮናስ በዛ ቀን ስብከቱን እንዴት እንደጨረሰው አያውቅም። ላብ በላብ ሆኖ ወረደ። ከቤተ ክርስቲያን ጓሮ ሲወጣ ሳባ ቆማለች። ልቡ ሊፈነዳ ደረሰ። ወደ እርሷ ሮጦ ሳባ እዚህ ምን ትሰሪያለሽ? ልታጋለጭኝ ነው የመጣሽው? ንገሪ፣ ምን ልስጥሽ? ገንዘብ፣ ዝና፣ ብቻ አፌን እዘጋለሁ በይኝ ብሎ ተንቀጠቀጠ። ሳባ ረጋ ብላ አየችው። ዮናስ አለችው፣ ድምጿ እንደ ሰይፍ እየቆረጠው፣ አንተ እኮ ገና አልዳንክም። እኔማ ክርስቶስን አግኝቼ ድኛለሁ። ዛሬ የመጣሁት ላጋልጥህ አይደለም። ያኔ የሰበርከውን ልቤን ጌታ እንዴት እንደጠገነው ልነግርህ ነበር። ግን አንተ ገና በውሸት ካባ ተሸፍነ እያለቀስክ ነው። መድረኩ ላይ ንጉሥ ነህ፣ ውስጥ ግን ባሪያ ነው ብለው ሄደች። ሳባ ሄደች። ቃላቶቿ ግን ዮናስን ተከተሉት። በዚያች ሌሊት ዮናስ ከራሱ ጋር ተጋጠመ። መስተዋቱ ፊት ቆመ። እስከ መቼ አለው ራሱን። እስከ መቼ እየሞትኩ ስለ ሕይወት ሰብካለሁ? እስከ መቼ እየቆሰልኩ ስለ ንጽሕና አወራለሁ? የውሸት ካባው ከበደው፣ አንቆ ያዘው። ቀጣዩ እሁድ ልዩ ቀን ነበር። አዳራሹ ሞልቶ ይፈሳል። ዮናስ ወደ መድረኩ ወጣ። ግን እንደተለመደው በግርማ ሞገስ አይደለም። አንገቱን ደፍቶ ነው። ማይክሮፎኑን ያዘ። ዝም አለ። ሕዝቡ ግራ ተጋባ። ዮናስ ቀና አለ። እንባ በፊቱ ይፈሳል። ወገኖቼ አለ በተሰበረ ድምፅ፣ እስካሁን የሰበኳችሁ ስለ እውነት ነው። ዛሬ ግን ስለ ራሴ ውሸት ልነግራችሁ እወዳለሁ።
ጸጥታ ሰፈነ። የዝንብ ኮሽታ ይሰማል። ይህ የለበስኩት ነጭ ካባ ውስጥ ያለውን ጥቁር ማንነት ሸፍኖታል። እናንተ ቅዱስ ትሉኛላችሁ፣ እኔ ግን እርዳታ የሚፈልግ ምስኪን ነኝ። በድብቅ የምሰራው ኃጢአት ነፍሴን በልቶታል። ዮናስ በሕዝቡ ፊት ያለምንም ማሽሞንሞን ድካሙን ተናዘዘ። እውነተኛው ዮናስ ይሄውላችሁ ጸልዩልኝ ብሎ ካባውን አወለቀ። ከመድረኩ ወረደ። ሕዝቡ ደነገጠ። ግን በመሃል አንድ ሰው ማጨብጨብ ጀመረ። ቀስ በቀስ ሁሉም በአድናቆትና በእንባ አጨበጨቡ። ያ ጭብጨባ ለስብከቱ አልነበረም፣ ለድፍረቱ ነበረ፣ ለንስሐው ነበር። ዮናስ ቀና ሲል ሳባን አያት። ፈገግ ብላለች። ያ ውርደት አልነበረም። ያ የዮናስ የመጀመሪያው እውነተኛ የድል ቀን ነበር። የውሸት ካባውን ጥሎ የእውነትን ብርሃን የለበሰበት ቀን። ዮናስ ካባውን ሲያወልቅ ያጣውን ዝናውን ሊሆን ይችላል። ያተረፈው ግን ማንነቱንና እውነተኛ ሰላሙን ነው። ብዙዎቻችን ዛሬም በሰው ፊት እንዳንዋረድ ብለን የውሸት ካባ ደርበን በውስጣችን እየሞትን ይሆናል። ነገር ግን እውነተኛ ድል የሚጀምረው ካባውን ጥሎ እውነትን መጋፈጥ ነው። ይህ ታሪክ ለእርስዎ ምን አስተማሮት? እውነተኛ ነፃነትስ ምን ይመስሎታል? በኮሜንት መስጫ ላይ ሐሳባችሁን አካፍሉን። ይህ በእውነት ላይ የተመሰረተ ታሪክ ለሌሎችም እንዲደርስ ቪዲዮውን ሼር ያድርጉት። እንደዚህ ያሉ ነፍስን የሚያድሱና የሚያስተምሩ ራሳችንን እንድንፈትሽ የሚረዱ ታሪኮች ሁል ጊዜ እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ አድርጉት። የደወል ምልክቷን በመጫንም እንዳትረሱ። ስለተከታተላችሁን እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ የእውነት ብርሃን ይብራላችሁ።